ነው። ግላቡን ልቀቁ ጋይስ፣ ግላቡን ልቀቁት፣ 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 ልቀቁት ጋይስ፣ ግላቡን ልቀቁት፣ ግላቡን ልቀቁት፣ ግላቡን ልቀቁት። ጎበዝ ጎበዝ፣ ኧረ ጎበዝ ያዘው ዛሬማ። ሂዱ ጋይስ፣ እየመጡ ነው፣ በግራም እየመጡ ነው፣ በግራም ይደርሳሉ። ግላቡን ጋይስ እየተጠቀማችሁ፣ ግላቡን እየተጠቀማችሁ፣ ግላቡን እየተጠቀማችሁ፣ እኔማ ዛሬ ግላቡን እየተጠቀማችሁ ጋይስ፣ ግላቡን ተጠቀሙትኝ፣ ግላቡን ተጠቀሙት፣ ግላቡን እየተጠቀማችሁ፣ ግላቡን እየተጠቀማችሁ ጋይስ፣ ግላቡን ተጠቀሙት። ይመጣሉ ብያለሁ። ወይኔ ጌታ ወይ፣ ግላቡን ተጠቀሙት ጋይስ። እኔ ዛሬ ጫዋለሁ እናቴንስ ቤቲ ኦ ማይ ጋድ። ግላብ ልቀቁ፣ ግላብ ልቀቁ፣ ግላብ ልቀቁ፣ ግላብ ልቀቁ ጋይስ፣ ግላብ ልቀቁ። ይሄ መጨረሻ ነው ጋይስ፣ ግላብ ልቀቁ። እኔ እነሱ ካሸነፉኝ አብዳለሁ። ግላብ ልቀቁ ጋይስ፣ ግላብ ልቀቁ፣ ግላቡን ልቀቁት፣ ግላቡን ልቀቁት፣ ግላቡን ልቀቁት። ግላብ የላችሁም፣ በግላብ መጡ 120 ሺህ በኢየሱስ ጋይስ፣ ግላቡን ልቀቁት፣ ግላቡን ልቀቁት። በኢየሱስ በየው ዘመኔ ራሱ እንዲጮህ ያላቀም ጋይስ፣ ግላቡን ልቀቁት ውዶቼም፣ ግላቡን ልቀቁት። መሲ ግላብ የለሽም። እኔ እናቴን ለሶስት ወጠምሻ አንበሳ ከሰጠው በቃኝ፣ በቃኝ። ቲክቶክ ማቋረጥ አለብኝ። በስመ አብ ተንፈስ ሁሉ አቃተኝ። ቤቲ በኢየሱስ ስም ሂዱ፣ ሂዱ ጋይስ ሂዱ። አይታይም የታ በጌታ ታይም ጨመሩ። ሂዱ ጋይስ ሂዱ። ኖ ኖ ኖ ኖ ኖ የታባታችሁ ሂዱ። ዛሬማ እንደዚህ ካሸነፉኝ በኢየሱስ ስም። ኧረ እንደዚህ ሰዎች ምንድነው ሰዓት የሚጨምሩት? ይሄ እግዚአብሔር ኢየሱስ ሰዓት ጨምረው አይሆንም እንዴ! ኧረ በኢየሱስ ስም አራተኛ ጊዜ ሰዓት ጨመሩ። ወይ ተንቀጠቀጥኩኝ፣ ተንቀጥም አይሆንም። መቼም አታሸንፉኝም፣ መቼም ብቻዬን ለጠለጥኳችሁ። መቼም ዳይ እያዳሜ እየመጣሽ አንበሳ ታወርጃለሽ። ለጥልጬሻለሁ። እመኑ 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 እመኑ። የኔ አባት አንተ ምድረ ኩክንያም ጋር ገብቼ ለብቼ ሆኜ ምድረ ኩክንያም ሽማግሌዎች ሹገር ዳዲዎች እንደምናብላ ገብቼ ኤቪዴንስን ማን ያንተ ቤተሰብ ያደረገው? ኤቪዴንስ እነዚህ እኮ ሽማግሌ ናቸው። ኤቪዴንስ አይደለም መቁረቢያ እድሜያቸው እኮ ነው። ከኔ ጋር እነዚህ አሮጊቶች ወይኔ ራቼ አንተ ሽማግሌ 10 ሺህ እንኳን አገባም፣ 20 ሺህ እንኳን አገባም። ምን አባላ ኤቪዴንስ ለኔም አንተ ጋር መጥቶ የሰጠው የኢትዮጲስ ልጆች እንደው 30 ሺህ መግባት አይከብዳችሁ ነው? ለብቼ እኮ ሞት ኤቪዴንስን ያስከው እንዴት ብለህ ወንድሜ ኤቪዴንስ እኮ ከመመላለስ ብሎ እኮ ነው አንተ ጋር የሰጠው። አንተ ጸፋራ ባሪያ አንተ እኮ አንተማ ኤቪዴንስዬ አንተማ የአቅምህን እኮ አደረክ ወንድሜ። ግላቡን አንበሳውን ለቀቀው፣ 2 ሻርኩን ለቀቀው፣ ትላልቁን ኤቪዴንስ። እነዚህ ግን ኩክንያሞች ናቸው፣ ሽማግሌዎች ናቸው፣ ወይ ቤተሰብ የላቸው ለብቻቸው። በጣም 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 ነው ማለት ነው። ስሙ 3 ኤቪዴንስ አቤት አቤት የኔ አባት ቆምሮ የነበራት ኤቪዴንስ ማይብራዝ መድረክ ጋራሙድ ኤቪዴንስ ይወዳል። ማዘር ትሙት ወዳለሁ። አንተና አባቴ ለሶስታችን ኤቪዴንስዬ ከዚህ በኋላ ስሜ ናሆም አብዲ ነው። እግዚአብሔር ከዚህ በኋላ ስሜ ናሆም አብዲ ነው። በጣም እናመሰግናለሁ ኤቪዴንስ። ማዘርም ተስማምታለች። ከዚህ በኋላ ስሜ ናሆም አብዲ ነው። ነፍማችን ነግሬያታለሽ። ሄኖክ ነው ያለው የተሻለ ሁላችሁም ኤቪዴንስ ነው እናገለግል። አንድ ሰው የሚያግዘው ቢኖር ወይ እኔ ጋር ወይ ነው ቦታ አንድ ሰው ነው። እርገጣው ያልቆጠረው ጊፍት እኮ ብዛቱ
ያልቆጠረው ጊፍት እኮ ብዛቱ ሁለተኛ እንዳሞክሩ ሁለተኛ ተረግጠሃል እንዳለ እርገጠው እንጂ እኔ ማመን ከብዶኛል። ቤቲ ለብቻ ሞትክብኝ ለብቻ እኮ ሞትክብኝ ከብዶኛል ጋይስ ምን ማመን ይከብድሻል? ግላቡ እኮ ተለቆልሽ ጌመሮችን ሶስት ሰው ለብቻ ልለጥልጣችሁ አሁንም ቢሆን ለሶስት ለጥልጠንሻል ልጥ ነው ያደረግንሽ። ለምንድን ነው ግርሽን የምከፍቺው? እንደሱ ለምንድን ነው እስካሁን ድረስ የጮኩበት ይናፈስ እንጂ ሞቋል እኮ ሀፍኝ መድኃኒዓለም በስመ አብ እናቴን ይሳይ። በተለይ ቤቲ በኢየሱስ ስም ኧረ እነዚህ ከጉራዳንሽን ከጉራዳን ናቅሽን አሉ እኮ ናቅሽን እንዲህ እንደዚህ እኔ አላምነውም። አሁን ኮማ ውስጥ እንዳለው ነው የምቆጥረው። ስማ ናሁን በህይወቴ እንደዚህ ጮሄ ራሱ ማቅ አይመስለኝም። ጌታ ነው ምስክሬ። ምን አለ ቢቆጥር አንተ መብራት ኃይል ሰራተኛ ስለ ቆጣሪ ስለ መቁጠር አታውራ። 3000 ሸከሸከችን ለጠለጠችን ሶስታችሁን ቅጣታችሁን እንዳትረሱ። እኔ አላዝንም ማዘን ትቻለሁ። ሶስታችሁን ጊፍታችሁን ታመጣላችሁ። ጨርሻለሁ። ችግር የለም እናመጣለን። ችግር የለም እንዴ ምንድን ነው? እኔ ምንም አላየሁም። መብራቱ ሲያበር ባከረ ያበደ እንዴ አንተ ሄኖክ ምን አለ ወንበሩን ባረገኝ ነው ያልከው? ምኑ ይሄ ቤታዩ የነገር እውነትም እንደዛ ነው እንዴ? ኧረ በጌታ ተው እናንተ ህፃን ልጆች አይደላችሁ እንዴ? ቃችሁ ገና ሳያድግ እኔ ራቼን አላልኩም። የሶስታችሁ የአራታችሁ ነው ያልኩት። ራቼን ብቻ ለምንድን ነው የአራታችን? እንዴ ምን ነው የኔን አይተሽው የለ ማለት አንቺ ነሽ ታስበሻል። በማሰብ ይስተካከል እናንተ። ኧረ በየእግዚአብሔር ምስክር እኔ አሁን በቃ ታሪክ ሆኖብኛል። ግን ታውቃለህ ምንድን ነው የምታካብጂው? ቤታዮ በቃ አንቺ ጋር ብዙ ሰው ነበረ እንደዚህ እኮ እንጫወታለን እኛ ሌላ ቀን። አይ አይደለም አስበው ሶስታችሁ ማለት እኩለ ሌሊትና የሰዓት ጉዳይ እኮ ነው። በቃ አለቀ። እኛም ብንሆን እኮ በጣም የሚገርም እኮ ጨዋታ እኮ እንደዚህ አይደል እንደምትበዚህ ሰዓት አይደል የምትገቡት? እናሁማ አንዳንዴ ለምሳሌ እኔ ጋር 4000 ሰው ሆኖ መተሽ ሳወራ ኦኬ ምንድነው ኩልሽ ተባብለናል። እንዴት ነው ነገሩ? እንዴት ነው ሁኔታችሁ? አይ እንደው ዝም ብለን እንሰጥሻለን። በቃ ላይ ከላይ እሱንማ አምናችኋለሁ። ምን ችግር የለም። አንድ ብታጭበረብሩ በቅሌት መዝገብ አድርጌ 3 ቀን እኔ ምናልባት ነገ ድንገት አሞኝ ምናምን ለአንድ ሳምንት ምናምን ከላይ ላይ ከጠፋው ነው እንግዲህ ምን አገናኘው ታዲያ? አንበሳው ራሱ ነው በእግሩ የሚመጣው። አንተ አትመጣ ብትታመምም የምን አንበሳ ነው እንትን አይደል? እኮ አንድ ነው እኮ ልጁ ከነ ልጁ ማለት ነው። እሺ ጨረሳችኋ? ሁለተኛ ግን አቅማችሁን አልጨረስንም። ሁለተኛ ጋይስ አይሰጡኛ እንዴ እሰጥሻለሁ ብለው እኔ ብልግና ነው። ይሄ ብልግና ነው እንዴ? ይሄ ማህበረሰብ